ሰውየው የሐራም ገንዘብ ሲበላ አንድ ጉርሻ የሐራም ገንዘብ ከበላ 40 ቀን አላህ ዱዓውን አይቀበለውም ነው። አንድ ጉርሻ ነው። አንድ ጊዜ ምሳ፣ ቁርስ፣ እራት አይደለም። አንድ ጉርሻ። ሰዓድ ኢብኑ አቢ ወቃስ የሚባለው ሰሃባ ከ10 ከጀነት ከተባሉት አንደኛው ሰሃባ ነው። ነቢ ሰለላሁ ዐለይሂ ወሰለም 10 የጀነት የተባሉ ሰሃቦች 10 ወአቡበከር ወዑመር ወዑስማን ወዓሊ ወዙበይር ወጠልሃ አቡ ዑበይዳ አብዱራህማን ወሰዕድ ብሎ ሰዕድ ማለት ሰዓድ ኢብኑ አቢ ወቃስ ማለት የነቢዩ ሰለላሁ ዐለይሂ ወሰለም የእናታቸው ያጎት ልጅ ነው። ሰዓድ አላህ ዱዓህን የሚቀበልህ ከሆነ አላህ ዱዓህን እንዲቀበልህ ከፈለግ የምትበላው ለሐላል አድርገህ። የሐራም ጉርሻ አንድ ጉርሻ የጎረሰ ሰው አላህ ዱዓውን አይቀበሉም። ጌታዬ አሉ የሰዓድ የራሱን የቻለ ከራማ አለው። ጌታዬ የሰዓድን ዱዓ እንዳትመልሰው አሉ። ቀስቱም እንዳይስት ዱዓውን እንዳትመልስበት ጌታ እና አንድ ሰው መጣና ሰዓድ ኢብኑ አቢ ወቃስ አጠገብ ዙበይርና ዓሊይን ሲሳደብ አትሳደብና ሰዎች ትልልቅ ሰዎች ናቸው አትስደባቸው አለው። እሳደባለሁ የሁዲይ ነው እሳደባለሁ አለ። ከዛ ዱዓ አረግብሃለሁ ሲለው አረ ነብይ ነህ እንደ ብሎ ሲያሾፍበት ጌታዬ ብሎ ሁለት እጁ ወደ ሰማይ ሲዘረጋ ግመሊቱ ቄብ ግመል ናት መጣችና እላዩ ላይ መጣችና ቁጭ አለች። መስሎ ሩሁ ሲወጣ ከላዩ ላይ ተፈሰጨው። ስለዚህ ዱዓህን አላህ እንዲቀበል ከፈለክ የምትበላውን ሐላል አድርግ። አላህን ጠብቀው፣ አላህ ይጠብቅሃል። አላህን ፈልገው፣ ከፊት ለፊት ታገኘዋለህ። ለአላህ ይሆንሃል ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ አዱንያ ላይ በሰላም መኖር ራሱ ትልቅ ነገር ነው። አላሁመ አንተ ሰላም ወሚንከ ሰላም ብለዋል ነቢ ሰለላሁ ዐለይሂ ወሰለም።